ሰላም ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ናችሁልኝ? ደህና ናችሁ? አለው። ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቃ እንዳትረሱ ብያለሁ፣ እንዳትረሱ። ዛሬ አያችሁ? አብርሽና ሄርሜ ታረቁ። ሩታዬ ቡን አለች እላችኋለሁ። ጨሰች የኔ እናት። እኔ ልጭስላትና ጨሰች። ባይዘው ይሄ ነገር እንደሚፈጠር እኔ በደንብ እንትን እያልኩ ነበረ። ማለት እንዴት ነው አንዳንዴ የሆነ ከድራማቸው ምናምን የምትረዱት ነገር ይኖራል አይደለ? ያው ሄርሚ እኔ ብያችኋለሁ ባለፈው ቪዲዮ ላይም ተጣብቃለች። በቃ እንደው ሂጂ ብትሏት እንደው መትረየስ ራሱ ቢደቀንባት ከአብርሽ የምትሄድ አይመስለኝም። እኔ እውነቴን ነው የምነግራችሁ። ለምን እኔ የተረዳሁት ነገር ስላለ ማለት ነው። እናንተ ደግሞ አላቅም ተረድታችሁ ሊሆን ይችላል፣ ግን እኔ የተረዳሁት ነገር ስላለ ነው። ያው እንደ ሴት እንደ ራሴ መረዳው ነገር ሊኖር ይችላል እና ያው ዛሬ እንግዲህ ታርቀው ተሽሞንሙነው አማርኛው ራሱ እየጠፋኝ ነው። ባይዘዌ እዚህ ሀገር ከመቆየቴ የተነሳ ቋንቋው ራሱ እየተረሳኝ ነው። አንዳንድ ጊዜ ያው ወደ እናንተ ልመጣ ስል ብቻ ነው አማርኛ ማወራው ባይዘዌ ማለት ነው። እና ቤተሰቦቼ ጋር ስደውል ከዛ ውጪ አማርኛ ሲናፍቀኝ ነው የሚውለው የሚያድረው። እና በአማርኛ ያንዳንዴ ስኮለታተፍባችሁ እንትን እንዳይላችሁ ቅር እንዳይላችሁ ብዬ ነው። እና ምን መሰላችሁ ቤተሰቦቼ፣ አንዳንዴ ምን አለ መሰላችሁ እኔ እንጃ፣ አንዳንድ ጊዜ ወንድ ልጅ አያያዝ ካልቻልንበት ሊሆንልን አይችልም። ከዛም ደግሞ በጣም ጥብቅ አድርገን እንደምናፈቅራቸው እንደምንፈልጋቸው በደንብ ስናሳያቸው ማለት ነው የዛኔ ወንድ ልጅ በጣም ነው የሚኮራው ከሚባለው በላይ ማለት ነው። ልክ አለው፣ በቃ ፍቅር ልክ አለው፣ ክብር ልክ አለው፣ ህይወት ልክ አለው፣ መፈላለግም ልክ አለው፣ በጣም ልክ አለው። እና አንዳንድ የበላይነት የሚሰማቸው ጊዜ ይኖራል። እኔ ነኝ ተፈላጊ፣ እኔ ነኝ ተወዳጅ፣ ወዳኝ እኮ ነው፣ አፍቅራኝ እኮ ነው፣ ልረሳኝ እኮ ስላልቻለች ነው። እንደዚህ ነው የምንባለው። በጣም አብዝተን ስንፈልጋቸው እንደዛ ነው የምንባለው። ሩታ ይሄ እሷ እኮ አሁን ችግሯ አልተረዳችሁም እንጂ ሩታ ችግሯ ምን መሰላችሁ? እሷ ወንድ ናት፣ እሱ ሴት ነው። በአነጋገር ደረጃ እንኳን ማለት ነው። እንግዲህ አንድ ቤት ውስጥ ሲኖሩ ምን ለምን እንደሚደራረጉ አናቅም። ያው ሁሉ ነገሩ ባይዘው ሚዲያ ላይ ወጥቶ ነው። እሱ ሲመታት አይታይም። እሷ ናት እሱን የምትመታው፣ እሷ ናት እሱን የምታስፈራራው፣ እሷ ናት እሱን የምታስጠነቅቀው፣ እሷ ናት እሱን የምታሳስረው፣ እሷ ናት በወንድሞቿ እሱን የምታስደበድበው። አያችሁት? እዚህ ጋር እኮ ሩታ ናት ባል ባይዘው። እኔ በሀገሬ በአስተዳደጌ የማውቀው ወንድ ልጅ ነው ይሄንን ሁሉ ሲያደርግ ማየው እንጂ ሴት ልጅ በዚህ ልክ ወንድን ስትዳፈረው እኔ አይቻላቅም። እኔ ግን እነዚህን ሁሉ ነገር ባታደርግ ኖሮ ነገሮችን ሁሉ በመነጋገር ነገሮችን ሁሉ በፍቅር ነገሮችን ሁሉ በመመካከር መንፈሳዊ ቦታ በመሄድ ይሄ ልጅ በመንፈሳዊ ነገር መግዛት፣ በፍቅር መግዛት፣ በፍቅር ማውራት። ወንድ ልጅ እኮ በጣም ተሸናፊ ነው። እኔ ባለፈውን ብያችኋለሁ። ባይዘው ወንድ ልጅ በፍቅር ከያዛችሁት የሚሸነፍበትን መንገድ ካወቃችሁ ወንድ ልጅ ተሸናፊ ነው። ግን ካመናጨቃችሁት፣ እኔ ወንድ ልሁን ካላችሁት፣ አፍላፊ ቃላቶች ከተነጋገራችሁ፣ በተለይ ደግሞ ወንድ ልጅ በክብሩ አይደራደርም አይደል የሚባለው። ጓደኞቹ ፊት ካንጓጠጣችሁት፣ ቤተሰቡ ፊት ከሰደባችሁት መቼም ወንድ ልጅ ቂም አይለቅም። ሩታ በጓደኞቹ ፊት በጥፊ የምትመታው
ሚዲያ ላይ ነው በጥፊ የምትመታው፣ ሚዲያ ላይ ነው የምታስፈራራው፣ ሚዲያ ላይ ነው የምታስረው፣ በወንድሞቿ ሚዲያ ላይ ነው የምታስደበድበው። አይተናል። ምንድነው ወንድሞቹም ሲደበድቡት በግድ ፍታኝ ብላ እኮ አልፈታም አልፈርምም ሲላት ፖሊስ አምጥታ አይደል ያሳሰረችው? አይረሳማ። በቃ ወንድ ልጅ ካቄመ ቂሙን መቼም ቢሆን አይለቅም፣ መቼም ቢሆን ማለት ነው። ኢቨን ታርቀው አብረዋት ራሱ ቢኖሩ በቂም ነው የሚኖረው አብሯት ማለት ነው። ይሄ በፊት ምንም ሳታደርገው በፊት የነበረው ፍቅር አያስታውሰውም ጭራሽ። ሁሌ የሚያስታውሰው ምንድነው? ቂም ነው። በቃ ትላንትና ምን አርጋኝ ነበረ፣ እንደዚህ አርጋኝ አብሬያት ነው እየኖርኩ ያለሁት የሚለውን ነገር ብቻ ነው። እና ስታሳስረው ነበረ። ካልፈታኸኝ ብላ ፖሊስ ቤቱ ድረስ ይዛ ሄዳ ሩም ነበር ይዞ የነበረው። ቪዲዮውን ገብታችሁ ይዩት፣ የና አብርሽን ቪዲዮ። አንዳንዶቻችሁ ያው ሩታ ጀግና ናት ምናምን ሩታ ልክ ናት የምትሉ፣ ሩታ ልክ የሆነችበት ቦታ አለ፣ ልክ ያልሆነችበትም ቦታ አለ። ፍታኝ ብላ ካልፈታኸኝ ብላ ጋሽዬ መተው ለመኗት። መፋታት የለባችሁም ተባለች። ቡዜ ለመነቻት። ኤፍሬም ተንበርክኮ ዛሬ አብሯት ቆሞ እንደሚሆነው ኤፍሬም ተንበርክኮ ለመናት፣ እምቢ አለች። ተንበርክኮ ቪዲዮአቸውን በደንብ ይው ገብታችሁ። ኤፍሬም በጉልበቱ ተንበርክኮ አብርሽን ፍታኝ አትበዩ፣ አብራችሁ ኑሩ፣ ነገሮቻችሁን አስተካክሉ ብሎ ተንበርክኮ ለምኗታል። መንበርከክ እንዲጎንበስ የሚሉት አይደለም። ባይዘዌ ቪዲዮን ካላያችሁት ነው የምላችሁ። ተንበርክኮ በጉልበቱ ለመናት። ጋሽዬ መጣ ለመናት። ቡዜ ለመነቻት፣ አልሰማም አለች። አብርሽ ይቅርታ መጠየቅ ባለበት ልክ ጠየቀ፣ እምቢ አለች። የፍቺ ወረቀት አመጣች። ካልፈታህልኝ ላሳስርህ እችላለሁ አለችው። እንግዲህ ወንድ ነሽ ካሳሰርሽኝ አላት። ከዛስ እሱ የመሰለው እንግዲህ ያው አታረገውም አይነት ነገር ነው። ግን ደግሞ እሷ ምን አረገች? ከወንድሟ ጋር ሆና ኖቤል ነው ምናምን የሚሉት እሱ ማጣላት እንጂ ማስታረቅ አይችልበትም። በነገራችን ላይ ይቅርታ አድርጉልኝና ከሱ ጋር ሆና ሁለት ፖሊሶች ይዘው መተው አብርሽ ካለበት ሩም እጁ ወደ ኋላ ታስሮ ነው ወደ ፖሊስ ጣቢያ የተወሰደው። ለምን? ምን ስላረገ? ስለመታት ስለሰደባት አይደለም። አብርሽ በደንብ ነው የሩታን ክብር የጠበቀላት። እንደው እውነቱን ለመናገር ሰው ፊት አልመታትም፣ ሰው ፊት አልሰደባትም፣ ሰው ፊት አላንጓጠጣትም፣ አላንቋሸሻትም። ያ ሁሉ ነገር ስታደርገው የእውነት ግን አንዳንድ ጊዜ እሱ የወንድነቱ እኔ ይገርመኛል። እግዚአብሔርን ትግስቱ በምን ልክ እንደሆነ አንዳንዴ ሳስበው እኔ ይገርመኛል። እንዴ በጓደኞቹ ፊት እንደዛ በጥፊ ስትመታው እጇን እንኳን አይይዝም። በነገራችን ላይ ተረጋጊ ነው እንጂ ሚላት አይነካትም፣ አልነካትም። የትኛውን ቦታ ላይ አልነካትም። እኛ በአይናችን ያየ ነው ማለት ነው። ስለዚህ በምን ምክንያት ነው ፖሊስ የመጣው? ፍታኝ፣ የፍቺ ወረቀት ላይ ፈርምልኝ በሚል ነው። አልፈርምም አለ፣ ታሰረ። ታስሮ ከወጣ በኋላም 2 ቀን ነው 3 ቀን ለመናት። አልፈርም ምን ያልፈታሽም ብሎ ድጋሚ አሁንም አሳስረሃለሁ በሚል ማስጠንቀቂያ መጣችለት። ከዛስ እኛ ፊት ሚዲያ ፊት ነው የፈረመው። ሚዲያ ፊት ነው የሰጣት። ሚዲያ ፊት ነው የተለያዩት። ዛሬስ ወይ መድኃኒዓለም፣ ዛሬ የምትለምነው እሷ፣ የምትወቅሰው እሷ፣ የምትሰድበው እሷ፣ በስድብ ውስጥም ሆና ማስጠንቀቂያ የምትሰጠው እሷ ናት። እንደዚህ ነው ማደርግክ፣ እንደዚህ አይባልማ። ዛሬም በፍቅር እሱን መመለስ ከፈለገች ፍቅር ነው ልታሳየው የሚገባው እንጂ ሌሎች ሰዎችን እያመጣች ፈትኑልኝማ ከሆነ ህልክ ነው ያስያዘችው እንጂ ምንም አልጠቀመችውም። እሷ ፍቅርን ከምታመጣት እሷ ራሷ በቻለችው አቅም በፍቅር ብትይዘው ኖሮ ብትገዛለት ለመመለስ ብትሞክር ኖሮ መቼም እርግጠኛ ነኝ ይመለሳል። ያው ሁሉንም ነገሮችን ባይተውም ግን ሊመለስ ይችላል። እሷ ግን ማስፈተን ነው የያዘችው። ፈተና ስለነበረ ፈተናው አልተሳካም። ኔክስት ታይምስ ምን እንደሚያደርጉ እንጠብቃለን ጋይዝ። እኔ እግዚአብሔርም በእነሱ ቪዲዮ ግን የተማርኩት ነገር ምንድነው ብትሉ ተንኮል ነው። ግን መድኃኒዓለም ክብሩ ይስፋ። እኔ እንደ ሰው ትምህርት ሳይሆን እንዳስተዳደጊ ነው ባሌን የሚይዘው።
ላግባና አሳያችኋል። ወደፊት ባል ካገባው ባል ከመጣ ነው የምላችሁ። እኔ ከዚህ ሀገርም አልሄድ ብያለሁ። መቼ ነው ባል የሚመጣው? እና እንዳስተዳደጌ ነው እኔ ባሌን የሚይዘው። ባሌ ለኔ ቤተ ክርስቲያኔ ነው፣ ክብሬ ነው፣ ሞገሴ ነው፣ ሞክሪያዬ ነው፣ ማጌጫዬ ነው። የኔ ባል አባቴ ነው። ሁለተኛ አባት ነው የሚሆነኝ ባሌ። ስለዚህ ባል እንዴት እንደሚያዝ በደንብ ተምሬ ስላደግኩኝ በአስተዳደጌ ልክ ባሌን ይዘዋለሁ። ግን ደግሞ ከነሱ እየተማርኩ ያሉት ምንድነው? ተንኮል ነው። ያው በጥፊ መማታት ነው። ግን ደግሞ ችግሩ ምን መሰላችሁ? እኔ በጥፊ መማታት አልችልም። ግን ካጠፋክ የወደፊት ባሌ ልንገርክ፣ እንደው ይህችን ቪዲዮ ታይ ይሆናል። ካጠፋክ እኔ ከሩታ ቦክስ ተምሬያለሁ። እንግዲህ በቦክስ ነው በቃ ነገሮች ሁሉ በጥፊ ነው የሚካሄዱት ማለት ነው። እና ውዶቼ ይሄንን ይመስል ነበር የዛሬው ቆይታዬ። እናንተስ ምን ተሰማችሁ? ምኑ ልክ ነው? ምን ልክ አይደለም? እናንተስ ምን ተሰማችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተማ ላይክ ላይ ችግር አለባችሁ። ላይክ ላይማ እግዚኦ መሐረና ክርስቶስ። ይሄንን ቪዲዮ ላይክ ያደረገልኝ እጁ ይባረክ። አይቶ ያለፈ ግን አልልም፣ ብቻ ግን አልልም።